ብዙ ሰዎች የማይሳካላቸው ዕውቀት ስለሌላቸው አይደለም፣ የራሳቸው አይምሮ አትችልም እያለ ስለሚገታቸው እንጂ። በራስ መተማመን ከሌለ የዓለም ምርጡ ዕውቀት ቢኖርም ዋጋ የለም። ዛሬ ይህንን የውስጥ ጠላት እንዴት እንደምናሸነፈው አሳያቸዋለሁ። ሰላም ጤና ይስጥልኝ። ዛሬ የምናወራው ስለ አንድ በጣም ወሳኝ ጉዳይ ነው። ብዙዎቻችን ጎበዞች ነን፣ ዕውቀቱ አለን፣ ትልቅ ህልምም አለን። ግን አዲስ እድሎች ሲመጡ እኔ የችለው ይሆን፣ ሰዎች ምን ይሉኛል፣ ብሳሳትስ በሚል ፍርሃት ወደኋላ እንላለን። ታውቃላችሁ፣ በራስ መተማመን ተወልዶ የሚመጣ ልዩ ስጦታ ሳይሆን ልክ እንደ ጡንቻ በየቀኑ በልምምድ የሚገነባ ነው። ዛሬ ህይወታችሁን የሚቀዩ ተግባራዊ መንገዶችን ነጥብ በነጥብ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ሶስተኛው ነጥብ ወዲያውኑ ውጤቱን የምታዩበት ነው። የመጀመሪያው ነጥብ አንደኛ፣ የውስጥ ንግግርን ቀይር፣ ሰልፍ ቶክ የምንለው። ይህ አባባል እጅግ ጥልቅና ለውጥ አምጪ የሆነ የሳይኮሎጂ እውነታ የያዘ ነው። በአጭሩ የአስተሳሰብ ኃይል ዘ ፓወር ኦፍ ሰልፍ ቶክ የምንለውን ይገልጻል። ብዙውን ጊዜ ትልቁ ጠላታችን ከውጭ ያለው ሰው አይደለም። ሌሎች ሰዎች እኛን ከመንቀፋቸው ወይም ከመቃወማቸው በፊት እኛው ራሳችን በሀሳብ እንገለዋለን ራሳችንን። ለምሳሌ አዲስ ስራ ለመጀመር ስታስብ አይሆንልህም፣ ትከስራለህ የሚል ያ ውስጣዊ ድምፅ ነው። ይህ ድምፅ ካልተገራ የሰውን ምክር ከመስማታችን በፊት በራሳችን ተስፋ እንድንቆርጥ ያደርገናል። አይምሯችን ልክ እንደ ኮምፒውተር ፕሮግራም የምንነግረውን ነገር ሁሉ እንደ ትዕዛዝ ይቀበለዋል። ለምሳሌ እኔ እድል የለኝም ስትል አይምሮ በዙሪያ ያሉትን መልካም አጋጣሚዎችን እንዳያይ ያደርገዋል። እድል የለኝም ብሏል፣ ስለዚህ እድሎችን መፈለግ አያስፈልገኝም ብሎ ይደመድማል። የዚህም ውጤቱ ድርጊትን በንግግር ይወስናል፣ ንግግርን ደግሞ ማንነትን ይቀይራል። ይህ ማለት አሉታዊ ሀሳብ አይመጣም ማለት አይደለም። ይልቁንም ሀሳቡ ሲመጣ አልቀበልህም ማለት ነው። መናገር አልችልም የሚል ድምፅ ሲመጣ ለመናገር እየተለማመድኩ ነው በሚል መተካት። ተሳስተሃል የሚል ወቀሳ ሲመጣ ተሳስቻለሁ ግን ተምሬበታለሁ በሚል አስተሳሰብ መቀየር ነው። ንግግራችንን ስንቀይር ስሜታችን ይቀየራል። ስሜታችን ሲቀየር ደግሞ ድርጊታችን ይለወጣል። በየቀኑ ለራሳችን የምንነግራቸው አዎንታዊ ቃላት በረጅም ጊዜ ውስጥ በራስ መተማመንን ሰልፍ ኮንፊደንስን ይገነባል። በአጭሩ ህይወት የሚመራው በኪስህ ባለው ገንዘብ ወይም ደግሞ በሰዎች አስተያየት ሳይሆን ጠዋት ስትነቃ ለራስህ በምትነግረው ንግግር ነው። ራስን የምትገነባው ሆነ የምታፈርሰው በቃላትህ ነው። ይህንን ሀሳብ በተግባር ለመለማመድ ዛሬ ለራስህ የምትነግረው አንድ አሉታዊ ቃል በአዎንታዊ ለመተካት ዝግጁ ነህ? ለምሳሌ ይከብዳል የሚለውን እማርበታለሁ በማለት መጀመር ትችላለህ። ያንን አሉታዊ የውስጥ ድምፅ ሸት ዳውን አድርገን በአዎንታዊ ውጤታማ አስተሳሰብ ለመተካት የሚረዱን 5 ተግባራዊ እርምጃዎች እነሆ። አንደኛ፣ ሀሳብን በቁጥጥር ስር ማዋል፣ ታውት ካችንግ ይባላል። አሉታዊ ድምፁን ለማጥፋት መጀመሪያ ድምፁ መቼ እንደሚመጣ ማወቅ አለ። በቀን ውስጥ መጥፎ ስሜት፣ ጭንቀት፣ ፍርሃት ወይም ደግሞ መከፋት ሲሰማ አሁን ለራሴ ምን እያልኩ ነው ብለህ ቆም ብለህ አስብ። ለምሳሌ አንድ ስህተት ስትሰራ ሁልጊዜ አረባም የሚል ድምፅ ከሰማ ያንን ድምፅ እንደ አንድ ውጫዊ እንግዳ አካል እየው እንጂ እንደ እውነት አትቀበለው። ሁለተኛው፣ ነገር ግን አሉታዊ ሀሳብ ሲመጣብህ አዎንታዊ በሆነ ማሟያ ቃል መተካት ነው። ለምሳሌ ይህንን ስራ መስራት አልችልም ሲል አይምሮ ነገር ግን በትጋት ካጠናሁትና ሌሎችን ከጠየቁ የመረዳት አቅሙ አለኝ በሚል መተካት። ይህ ዘዴ አይምሮ ካለበት ዝግ አስተሳሰብ ወጥቶ ወደ መፍትሄ እንዲሄድ ያደርገዋል። ሶስተኛው፣ ለራስህ እንደ ምርጥ ጓደኛ ተናገር። ለአንድ የምትወደው ጓደኛ ስህተት ሲሰራ የምትነግረውን ቃል አትረባም፣ አትችልም የሚል ነው አይደለም። ይልቁንም አይዞህ በሚቀጥለው ይሳካልሃል ነው የምትለው። ለራስህ የምትናገረው ቃል ጓደኛ ቢሰማው የማይከፋ መሆኑን አረጋግጥ። ራስህን መውቀስ ሲጀምር ይህንን ነገር ግን ለምወደው ሰው እናገረዋለሁ ብለህ ጠይቅ፣ ካልሆነ ለራስህም አትናገር። አራተኛው፣ የጠዋት ማረጋገጫዎች ሞርኒንግ አፈርሜሽን የሚባሉ አይምሮህን ገና ሳይጨነቅ ጠዋት በምትነግረው ነገር ፕሮግራም ይደረጋል። ለምሳሌ መስታወት ፊት ቆመ እነዚህን 3 ነገሮችን ቢያንስ ለ21 ቀናት በየቀኑ ተናገር። አንደኛ፣ ዛሬ አዲስ ነገሮች ለመማር ዝግጁ ነኝ በል። ሁለተኛ፣ ባለፉት ስህተቶቼ አልበየንም፣ አልወሰንም፣ ከነሱ እማራለሁ። ሶስተኛ፣ የሚገጥመኝን ፈተናዎች ለማለፍ የሚያስችለኝ ብቃት አለኝ በል። አምስተኛው ደግሞ ገና ዘ ፓወር ኦፍ የት የሚለውን ቃል ተጠቀም። አንድን ነገር አለማወቅ ወይም አለመቻል የማይለወጥ ማንነት እንደሆነ አድርገህ አትውሰደው። ይህንን ሶፍትዌር መጠቀም አልችልም፣ ይህ ፍርድ ነው። ይህንን ሶፍትዌር መጠቀም ገና አልለመድኩትም፣ ይህ ጊዜያዊ እንደሆነ ወደፊት እንደምትችለው ያሳያል። ስለዚህ ከመጀመሪያው የሁለተኛው የተሻለ ነው። ስለዚህ ይህንን ለውጥ በአንድ ጀምር አመጣዋለሁ ብለህ ደግሞ እንዳታስብ። ልክ የሰውነት ጡንቻ በስፖርት እንደሚገነባ ሁሉ የአእምሮ ጡንቻ በእነዚህ ልምምዶች ይጠነክራል። ስለዚህ የውስጥ ንግግርህን በመቀየር ብቻ የመጀመሪያውን ለውጥ ማምጣት ትችላለህ ማለት ነው። ውድ ተመልካቾቻችን በቀጣይ ደግሞ ሁለተኛውን መንገድ እንነጋገራለን። ለዛሬ ስላዳመጣችሁን እናመሰግናለን። ይቆየን።